ሰላም ማለት ጌትነት ነኝ። ዌልካም ቱ ማይ ቻናል። አዲስ ነኝ አበረታታችሁ። ወደ ዩቲዩብ እንድመጣ ያደረገኝ ነገር ቢኖር የውጭ ሀገር ህይወት ብዙ ጊዜ መስሎ የሚታየንን አይደለም። አብዛኞቹ ሲበሉ፣ ሲጠጡ፣ ሲዝናኑ እና የጉዞ መረጃዎችን ሲሰጡን ስናይ በህይወታቸው በደስታ የተሞላ ደስታ ምናምን ነው አይደለም የሚመስለን። እውነታው ግን በተቃራኒ ነው። በውጭ ሀገር የሚኖሩ ኢትዮጵያውያን ብዙ ፈተናዎችን ይጋፈጣሉ። የሀገራቸውን ባህል፣ ሃይማኖት፣ ማህበረሰብ ይናፍቃሉ። እኔ እንኳን በትንሽ ወር ውስጥ ከታዘቡት ነገር ቢኖር በውጭ ሀገር የሚኖሩ ፈተናዎች አንደኛ መስማማትና የቋንቋ እኩልነት። ይህም በውጭ ያሉ ኢትዮጵያውያን ብዙ ጊዜ የቋንቋ እኩልነትና የባህል ልዩነት ስለሚኖር በዛ ምክንያት በማህበረሰብ ውስጥ ለመስማማት ወይም ለማስማማት ችግርን ይጋፈጣሉ። አዲስ ነገር ሲሆን ለመልመድ ትንሽ ጊዜ ይወስድብን አይደለም። ሁለተኛ ዋነኛው ደግሞ የቤተሰብና የጓደኛ የዘመድ እጥረት። ይሄ የቤተሰብ ጓደኛ ዘመድ እጥረት ደግሞ በውጭ ሀገር ያሉ ኢትዮጵያውያን ላይ በጣም ትልቅ ተጽዕኖ ይፈጥራል። ምክንያቱም እኛ የምናውቀውና የለመድነው ሀገራችን ላይ ጓደኛ፣ ዘመድ፣ ቤተሰብ መሰባሰብ ነው የምናውቀው አይደለም። እዚህ ግን እንደዚህ አይነት ነገር ብዙ የለም እና እሱ ሌላው ተጽዕኖ የሚፈጥረው ነገር ነው። ሶስተኛው ነገር ደግሞ የኢትዮጵያ ባህልና ሃይማኖት ልማዶችን ለማካተት የምንጋፈጠው እዚህ ያሉ ኢትዮጵያውያን የሀገራቸውን ባህልና ሃይማኖት ልማዶችን ላለመተው እዛ ውስጥ የሚኖሩበት ህይወት ውስጥ ለማካተት በተለያየ መንገድ ውስጥ ይሞክራሉ። ይህስ ሌላ ችግር መጋፈጥ አይደለም። በተለይ ደግሞ በሁሉም ነገር ስታዩት በአጠቃላይ መጠያየቅ፣ አብሮ መብላት፣ በሀዘን በደስታ መሰባሰብ ይህን እንፈልጋለን እና እናፍቀናል። እዚህ ሀገር ላይፍ ከተባለ በቃ ስራና ስራ ብቻ። አቅሙ እንኳን ራሱ ቢኖረን ወጥቶ ለመዝናናት ጊዜ ያጥራል። ሁሉም ስራ ላይ ስለሆነ ጊዜውን የሚያሳልፈው። ከዛም አልፎ ልክ እንደ ሀገር ቤት ጓደኛ ላይፍ ምናምን ስለማይኖር ጊዜ እንኳን ብናገኝ አብሮ መዝናናት የለ፣ አብሮ ጊዜ ማሳለፍ የለ። በቃ ብቻ ወጥተን ሪፍሬሽ አድርገሽ መለሻለሽ ማለት ነው። ያለሽ አማራጭ እሱ ነው። ምክንያቱም እዚህ ሁሉም ሰው ቅዳሜ ወይ እሑድ ላይ ያርፍ ይችላል። የሚሰጠው የእረፍት ቀን ይለያያል ከሰው ሰው ማለት ነው። እና እንደ ሀገር ቤት ቅዳሜ እሑድ እንኳን ሁሌ ኦፍ ዴይ ሆኖ እንደ መሰባሰብ የሚመች ነገር የለውም እዚህ። እና የተለያየ ቀን እረፍት ስለሆነ ያለን የጓደኛ ምናምን ላይፍ የለም። እሱም ጓደኛም እኮ ብዙም የለም እና አብሮ ጊዜ ለማሳለፍ ትንሽ ይከብዳል። ያው ይህንን ነገር የምናገረው ለምንድን ነው? ሀገር ቤት ሆነን ላይፍ ለከበደን፣ እንዲሁም ከሀገር ውጭ ያሉ ሲዝናኑ ጥሩ ነገሩን ሲያሳዩን ውጭ ሀገር ምቾት ብቻ ድሎት ብቻ ለሚመስለን እና የውጭ ሀገር ለምንናፍቅ ሰዎች እዚህ ቨርጂኒያ አካባቢ ካሉ ማህበረሰብ ባህላቸውን እንዴት እየጠበቁና በአዲሱ ማህበረሰብ እንዴት እየተዋወቁ ተላምደው እንደሚኖሩ ያሳለፉትን ፈተናዎች፣ የእነሱን ተያያዥ ታሪክ እንዲሁም ያሳለፉትን ቻሌንጅ እየጠየቅን ከእነሱ እንሰማለን ማለት ነው። ያው በእጅ የያዙት ወርቅ እንደመዳብ እንደሚባለው አይደለም። ሀገራችን ላይ ላለ ነው እዚህ ካሉ ዲያስፖራ ስለ ሀገራችን ኢትዮጵያ ያልታየንን እውነት ከእነሱ የምንሰማው ይሆናል። የእነሱን ኤክስፔሪየንስ ኢንተርቪው መስማት ለምትፈልጉ ታዲያ ሰብስክራይብ እያደረጋችሁ፣ ሌላው ደግሞ እዚህ መልቲካልቸራል ኤክስፔሪየንስን እንመለከታለን። ከተለያዩ የዓለም ህዝቦች በተለያዩ ሀገር ያሉ ማህበረሰብ ባህላቸውን የሚያሳይ እዚህ ሀገር ለምሳሌ ሱቅ ሬስቶራንቶች እናያለን። ለምሳሌ ኢንዲያ ሬስቶራንት፣ የኮሪያ ሱቅ ምናምን ብዙ ነገሮች አሉ እና የሀገሩን የሚወክል ብዙ ሬስቶራንት የሚሆን ሱቅም እነሱን እንቃኛለን። ሌላው ደግሞ ሶስተኛው ደግሞ ኩዌሽን ቦክስ ይኖረናል። አንዳንድ ጥያቄዎችን ለህይወታችን የሚያስተምሩ ጥያቄዎችን እንጠይቃለን። ከነሱ የምናገኝ
እንማማርበታለን። ከነሱ የምናገኘው መልስ እንማማራለን እና በሶስቱ ነገር እንሰራለን እና ብሎግም ይኖረናል፣ ሌሎች ነገሮችም ይኖረናል። አብዛኛው ነገር ግን ሶስቱ ነገር ላይ ነው። አንደኛ ኢንተርቪው ላይ በማድረግ ሀገራችን ላይ ላልታየን ጥሩ ሳይድ የምንሰማበት፣ እንዲሁም መጥፎ ሳይዱ ላይ ደግሞ እንመካከርበታለን፣ እንማማራለን። ሁለተኛው ደግሞ መልቲካልቸራል ኤክስፒሪየንስ እንዳልኳችሁ የምንመለከት ይሆናል። የሀገሩን የሚወክል ሬስቶራንት የሚሆን ካፌም፣ ሱቅም ሁሉም ነገሮች እንመለከታለን፣ አዳዲስ ነገሮች። ሶስተኛው ደግሞ ኮሽን ቦክስ ይኖረናል እንዳልኳችሁ ለህይወታችን የሚያስፈልጉን ትምህርት የምናገኝበት ዲፕ የሆኑ ኮሽን እየጠየቅን ከሰዎቹ መልስ የምናገኝበት ይሆናል፣ እንማማራለን እና በአጠቃላይ ሰብስክራይብ እያደረጋችሁን ጠብቁን። በቀጣይ ቪዲዮ እስክንመጣ እስከዛው ሰላም ቆዩ። ባይ ባይ።